ሀይ እንዴት ናችሁ? ዲቪ 26 በስልካችን እንሞላለን። ከኦክቶበር 2 እስከ ኖቬምበር 5 መሙላት ይቻላል እና ዲቪ እንዲደርሰን ዋነኛው ምክንያት 70%ቱ እድላችን ነው። ሌላው ደግሞ ፎቶ ነው። ፎቶ በጣም ወሳኝነት አለው። ሌላው ደግሞ ዲቪ ሊያልቅ 10 ቀናት ባሉ ቀናቶች ቢሞሉ ሞር አሪፍ ነው። ብዙ ዲቪ ሞልቻለሁ እና አብዛኛው የሚደርሳቸው በዛ ነው። ሌላው አይደርስም ማለት ሳይሆን ሞር እድላችንን ለማስፋት ማለት ነው። እና ፎቶዎቹ እንደዚህ በስትክክል መሰራት አለባቸው። ከኋላ ባክግራውንዱ ነጭ መሆን አለበት። ነጭ መሆን አለበት እና ከኋላ ደግሞ ጥላ መኖር የለበትም። ፎቶቹን በስትክክል ሌላ ሰው ቢያነሳን እንኳን ትክክል ካልሆነ እንትን ማለት እንዲሞላልን ማድረግ የለብንም። እንደዚህ ፊታችንን ማዞር የለብንም። እንደዚህ ደግሞ ሾጣጣ ሆነን መነሳት የለብንም። ትከሻችን መግጨት አለበት። ሁለቱ ትከሻችን መታየት አለበት። ሙስሊም ደግሞ እንደዚህ መጠምጠም አለብን። ጆሮ ደግሞ ባይታይም ችግር የለም። እና 600 በ600 ሳይዙ እንደዚህ መስተካከል አለበት። እና አሁን ቀጥታ ወደ ፎቶ ነው። መጀመሪያ ፎቶ መስራት አለብን። ኦፔራ ቤታ ላይ እንገባለን። ከገባን በኋላ ፎቶአችን ነው የምንሰራው። ፎቶ ዲቪ ሳይዝ ብለን ኦንላይን ነው መስራት ያለብን። በአፕሊኬሽን ባንሰራ ጥሩ ነው። ኦንላይን ስለሆነ የሚስተካከል ካለ እዛው ስለሚያስተካክልልን ዲቪ ሎተሪ ፎቶ ኦንላይን የሚለውን እንነካለን። ከዛ ከመጣልኝ በኋላ እዚህ ጋር ፎቶ ያስመርጠኛል። ይሄው ሳይዙንም ያሳየኛል። ይሄ አሪፍ አፕሊኬሽን ነው፣ ቀጥታ ነው። ከዛ ፎቶ መርጥለታለሁ፣ አፕሎድ አደርጋለሁ። ፕሮሰስ እያደረገ ነው። ከዛ ይሄው ሰርቶልኛል። ሳይዙንም ይሄው ከስር ሙሉ ስለ ፎቶ ጽፎልኛል። ከዛ ከጨረስኩ በኋላ ፎቶዬን ዳውንሎድ አደርጋለሁ ማለት ነው። ይሄው ዳውንሎድ አድርጌያለሁ። ከስር መጥቶልኛል። ዲቪ ስትሞሉ በኦፔራ ቤታ ላይ ሙሉ፣ በሌላው ጠፈጠፈት እያለ ስለሚያስቸግራችሁ እንዳያቋርጣችሁ በኦፔራ ቤታ በሚለው ከገባን በኋላ ከላይ እንጽፋለን ዲቪ 26 ብለን ከዛ ኤሌክትሮኒክ ዲቪ ቪዛ ፕሮግራም የሚለውን የመጀመሪያውን እንነካለን። ትክክለኛው ዌብሳይት ይሄ ስለሆነ ከዛ ይሄ ሲመጣ ቢጊን ኢንተር የሚለውን እንነካለን። አረንጓዴውን፣ ሰማያዊውን። ከዛ ይሄ ማለፊያ ቁጥር ነው። የሚመጣላችሁን ቁጥር የተለያየ ስለሆነ ታስገባላችሁ። ከዛ ሰሚት እንለዋለን። ከዛ ይከፍትልናል። ከዛ የአያት ስም ነው የምናስቀድመው። መጀመሪያ ስለሞላሁት ስለጀመርኩት ከዛ ፊሜል ሜል የሚለውን ክሊክ እናደርጋለን። ሶስተኛ ላይ የልደት ቀን ነው የምናስገባው። ፓስፖርት ካላችሁ በፓስፖርት ሙሉ፣ ከደረሳችሁ እንዳትጉላሉ። እዚህ አዲስ አበባ ላለው ክልላችሁ ክልል ነው የሚገባው። እዚህ ጋር ዋና ዋኖቹን እዚህ ጋር የተወለንበት ቦታ እናስገባለን። ኢትዮጵያ ለዋለው እዚህ ጋር ስድስተኛው አልነካውም። ካንትሪ ኤሊጂቢሊቲ ይላል። የማይሞሉ ሀገሮች ስለሆነ እሱ ምንም አልነካውም፣ አልፈዋለሁ። ከዛ ቅድም ሰባተኛ ደግሞ ያዘጋጀሁትን ፎቶ ኦንላይን የሰራሁትን እናስገባለሁ። ስምንተኛ ደግሞ አድራሻ ነው የምንሞላው፣ የምንኖርበትን። አሁን ላይ ኬር ኦፍ የሚለውን ባትሞሉትም ችግር የለም፣ ኦፕሽናል ነው።
አዲስ ላይ የመጀመሪያውን ቢን ሞላለሁ። አዲስ ከተማ ሰብሲቲ የሚለውን እንነካለን። ዲስትሪክት ካንተሪ የሚለውን ኢትዮጵያም ወረዳም ማስገባት ትችላላችሁ። ፖስታል ኮድ የሚለውን ፖስታ ካላችሁ ታስገባላችሁ። እኔ የአዲስ አበባን 1000 ብዬ አስገብቻለሁ። አለማስገባትም ከፈለጋችሁ ነን ፖስታ የሚለውን ክሊክ ማድረግ ትችላላችሁ። ይሄ ደግሞ ካንትሪ የሚለውን ኢትዮጵያ ለዋለሁ። እዚህ ጋር ደግሞ 9ኛው ደግሞ አሁን የምትኖርበት ቦታ ነው የሚላችሁ። አሁን እየኖራችሁበት ያለው አሁን እየኖርኩ ያለው ኢትዮጵያ ስለሆነ ኢትዮጵያ ለዋለሁ። ባላችሁበት ብትሞሉ ጥሩ ነው፣ ከሀገር ውጭ ያላችሁ። 10ኛ ደግሞ ኦፕሽናል ነው፣ ስልክ ታስገባላችሁ። አለማስገባትም ትችላላችሁ። ዲቪ ከደረሰን ያው እንትን ነው የምንለው፣ በቁጥራችን ቼክ ነው የምናደርገው እንጂ ኢሜይልም አይደረግም፣ በስልክም አይደወልልንም። ከዛ እዚህ ጋር ኢሜይል ታስገባላችሁ እና ድጋሚ ታስገባላችሁ ኢሜይሉን ኮንፊርም እንዲሆን። እዚህ ጋር ደግሞ 12ኛ የትምህርት ደረጃ ነው። የትምህርት ደረጃችሁን ታስገባላችሁ። ቮኬሽናል ስለሆነ በሌቭል ስለተማረ ቮኬሽናል ብያለሁ። አላገባም አንሜሪድ ብያለሁ። 14ኛ ደግሞ ነምበር ኦፍ ችልድረን የሚለው ልጅ ስለሌለው 0 ብያለሁ። ከዛ ከሞላን በኋላ ኮንቲኒዩስ እንላለን። ከዛ ይሄው መጀመሪያ ከመላኩ በፊት የሞላችሁትን ቼክ አድርጉ ነው የሚለው። ስህተት ካለ የስም ስህተት ካለ የእንትን የበርዝዳያችን ክፍለ ከተማ ምናምን የሞላ ነው ስህተት ካለ ስልካችን ላይ ስህተት ካለ መጀመሪያ ይሄንን ማስተካከል አለ። ጎባክ ብለን ማስተካከል እንችላለን። ምንም ስህተት ከሌለው አይተን ሰሚት እንለዋለን። ከዛ ይሄው ሞልቶ መጥቶልኛል ቁጥሩን ይዞ ማለት ነው። በዚህ መልኩ መሙላት ትችላለሁ። ስክሪንሾት ማድረግ ትችላላችሁ፣ ግን ወደ ሌላ እንዳይጠፋባችሁ ላይ ትሄዳላችሁ። ከዛ ሴቭ አስ ፒዲኤፍ ካላችሁ በኋላ ወደ ፒዲኤፍ ከቀየራችሁት በኋላ ከከፈተ በኋላ ሼር የምትለዋን ነክታችሁ ወደ ቴሌግራም ምናምን ማስቀመጥ አለባችሁ። ቁጥሩን በዚህ የግድ ቼክ ማድረግ የምንችለው በዚህ ስለሆነ በዚህ መልኩ በስልካችን ዲቪ መሙላት እንችላለን በቀላሉ። ከወደዳችሁ ሰብስክራይብ አድርጉ። መልካም እድል።